በአንድ ተራ ሰው አእምሮ ውስጥ የሚንቀሳቀሰውን ፍጹም ጨለማና ያንን ተከትሎ የሚመጣውን ታላቅ ውድቀት በዝርዝር ለመሰንጠቅ ስንነሳ መጀመሪያ ልንጠይቅ የሚገባው አንድ መሰረታዊ ጥያቄ አለ። አንድ ፍጹም ሕግ አክባሪ፣ ትሁት፣ ታማኝና ምስኪን ሰው ወደ ጨካኝነቱም ወሰን ወደሌለው እና ወደር የለሽ የዓለም ወንጀለኛ ለመቀየር ምን ያህል ጊዜ ይፈጃል? ሁላችንም ብሬኪንግ ባድ የተሰኘውን የሲኒማ ጥበብ ማስተር ክላስ ለዓመታት የተመለከትነው በጥልቅ ስሜትና ጉጉት ነበር። ነገር ግን አብዛኛው ሰው ይህንን ድራማ ሲያስታውስ በአእምሮ የሚመጣው ታሪኩ ስለ አደንዛዥ ንግድ፣ ስለ ሚሊዮን ዶላሮች፣ ስለ ሜክሲኮ ካርቴሎችና ስለ አስፈሪ ፍንዳታዎቹ ብቻ እንደሆነ ነው። ነገር ግን እውነታው ይህ አይደለም። ይህ ታሪክ ስለ ወንጀለኛ ዓለም የተሰራ ተራ ልብ ወለድ አይደለም። ይህ ታሪክ የአንድ ሰው የነፍስ ቀስ በቀስ የመበስበስ፣ የሰው ልጅ ኩራት ምን ያህል አደገኛ ሊሆን እንደሚችልና ፍጹም ስልጣንን ፍለጋ በሰው ልጅ አእምሮ ውስጥ የሚንቀሳቀሰው ሰይጣናዊ እልህ በምን አይነት ረቂቅ መንገድ እንደሚገለጥ የሚያሳይ ጥልቅ የስነ ልቦና ጥናት ነው። ፈጣሪው ቪንስ ጋሊገን እያንዳንዱን ክፍል፣ እያንዳንዱን ሰከንድና እያንዳንዱን ፍሬም በተመልካች ስነ ልቦና ላይ ተመስርቶ በከፍተኛ ሂሳባዊ ጥበብ ነው ያሰናዳው። አብዛኛው ተመልካች በታሪኩ መጀመሪያ ላይ የተዘሩትን ረቂቅ የእይታ ፍንጮች፣ የሰውነት ቋንቋና በደቂቃ 24 ላይ የሚገለጠውን ያንን አስደንጋጭ እውነታ ሳያስተውል በቸልታ አልፎታል። ዛሬ በዚህ እጅግ ሰፊ፣ በጥልቀት በተሰነጠቀና በክፍሎች በተከፋፈለው ልዩ ትንታኔ ውስጥ ይህ ድንቅ ስራ እንዴት በአንድ ቪዲዮ ውስጥ የተመልካችን የልብ ትርታ ሙሉ በሙሉ መቆጣጠር እንደቻለና ለምን በዩቲዩብ ታሪክ ውስጥ የማይረሳ ኤቨርግሪን ስራ ሊሆን እንደቻለ የመጀመሪያው ክፍል በዝርዝር እንመለከታለን። የማንኛውም ታላቅና ከፍተኛ ተፈላጊነት ያለው ታሪክ ስኬት የሚጀምረው ከተመልካች አእምሮ ጋር በሚደረግ የመጀመሪያ ሰከንድ ስምምነት ነው። ይህ በሲኒማው ዓለም መንጠቆ ወይም ሁክ ተመልካቹ የማደንዘዣ ጊዜ ይባላል። በአሁኑ ዘመን የሰዎች የትኩረት ጊዜ እጅግ በጣም አጭር በመሆኑ አንድ ታሪክ በመጀመሪያ 30 ሰከንዶች ውስጥ በሰው አእምሮ ውስጥ ትልቅ የጥያቄ ምልክት ካስቀመጠ ተመልካቹ በቀላሉ ቪዲዮውን ጥሎት ይሄዳል። ብሬኪንግ ባድ ይህንን የዩቲዩብ አልጎሪዝም ሕግ ገና ከ20 ዓመታት በፊት ነው የተገበረው። የቪዲዮ አጀማመር ላይ የሚታዩ ያንን ታዋቂ ትዕይንት በጥቂቱ እናስተውል። በኒው ሜክሲኮ በረሃ ውስጥ በከፍተኛ ፍጥነት የሚበር ያ የካምፒንግ መኪና፣ በአየር ላይ የሚበር የሰው ሱሪዎችና በመኪናው ውስጥ የሚታፈነው የአስፈሪ የጋዝ ጭንብል፣ መኪናው ቁጥጥር አጥቶ ገደል ውስጥ ሲወድቅ፣ አንድ ሰው በቦክሰር ብቻ ቆሞ ስናየው የጋዝ ጭንብል አድርጎ በደምና በላብ ተውጦ ከመኪናው ውስጥ ሲወጣ እናያለን። ይህ ሰው በጭንቀት ውስጥ ሆኖ የቪዲዮውን ካሜራውን ያነሳና ለቤተሰቡ የስንብት መልእክት ያስተላልፋል። ከዚያም የፖሊስ ሳይረን ድምፅ ከሩቅ ሲሰማ ሽጉጥ አውጥቶ ወደ መንገዱ ይጠቁማል። ተመልካች ሳያውቀው በመጀመሪያ 1 ደቂቃ ውስጥ ይህ ሰው ማን ነው? ምን አድርጎ ነው እዚህ የደረሰው? ለምንስ ነው ፖሊስ የሚፈልገው? በሚል ስፍር ቁጥር የሌላቸው ጥያቄዎች አእምሮ ይሞላል። ይህንን ከፍተኛ ውጥረትና የልብ ትርታ የሚጨምር ትዕይንት ካሳየን በኋላ ዳይሬክተሩ ፍጥነቱን ወዲያውኑ ወደ ረጋ ያለ ምት ይቀይረዋል። መኪናው ውስጥ ከነበረው ከፍተኛ ፍርሃት በድንገት ተነስተን ወደ አንድ ተራ ሰላማዊና አሰልቺ የሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር ሕይወት ውስጥ እንገባለን። እንግዲህ ወደ ኋላ ተመልሰን የዚህ ሰው የዋልተር ዋይት የዕለት ተዕለት ኑሮ በጥቂት እንመርመር። የዋልተር ዋይት 50ኛ ዓመት የልደት በዓል አከባበር ማለዳ ላይ እናተኩር። ሚስቱ ስካይለር በሳህን ላይ ያቀረበችለትን ያንን በቅባት አልባ ቤከን የተሰራ የ50 ቁጥር ምስል ተመልከቱ። ይህ ምስል በቤተሰቡ ውስጥ ያለውን አሰልቺ የተለመደና ደረቅ ኑሮ ብቻ ሳይሆን ሚስቱ በሱ ሕይወትና ምርጫ ላይ ያላትን ፍጹም ቁጥጥርም ጭምር በምስል ያሳየናል። ዋልተር ያንን ምግብ ያለምንም ፍላጎት በዝምታና በትህትና ሲመገብ እናየዋለን። እሱ
ታላቅ አእምሮ ያለው በአንድ ወቅት በትልቅ የሳይንስ ምርምር ኩባንያ ውስጥ መስራች የነበረና የኖቤል ሽልማት ላገኘ ጥናት ትልቅ አስተዋጽኦ ያደረገ የኬሚስትሪ ሊቅ ቢሆንም አሁን ግን በህይወት ዘመኑ ፍጹም ያልተስተካከለለት በተማሪዎቹ የሚናቅና ተራ ሰው ሆኖ ቀርቷል። ካሜራው እዚህ ላይ ዋልተር ዋይትን የሚያሳይበት መንገድ እጅግ ረቂቅ ነው። እሱ በሚገኝበት ክፍል ውስጥ ያሉት ቀለሞች በሙሉ ደብዛዛ ያሉና ግራጫ ወይም የሞቱ ቀለሞች ናቸው። በቀለሙ ቲዮሪ አማካኝነት የሰውን ልጅ ደካማነትና በህይወት ውስጥ መሸነፍ ንግግር ሳያስፈልገው የመግለጽ ጥበብ ነው። ካሜራው ሁል ጊዜም እሱን ከፍ ካሉ ቁሶች በታች አድርጎ ይቀርበዋል። ይህም እሱ በህብረተሰቡና በዙሪያው ባሉ ሰዎች ስር የተጨቆነ መሆኑን ያሳያል። የሰውን ልጅ ኩራትና ስነ ልቦና ለመስበር ከዚህ በላይ ምን ምስል ያስፈልጋል? ነገር ግን የዋልተር ስቃይ በዚህ ብቻ አያበቃም። ከትምህርት ቤት መልስ በትርፍ ሰዓቱ የሚሰራበት የመኪና ማጠቢያ ቦታ ትዕይንት ተመልከቱ። የራሱ ተማሪዎች ውድ መኪናቸውን ይዘው መጥተው እሱ ጎንብሶ የመኪናቸውን ጎማ በጭቃና በሳሙና ሲያጥብ ሲያዩት በሞባይል ስልካቸው እየቀረጹ ያፌዙበታል። በዚህ ሰከንድ ላይ የዋልተር ፊት የምታዩበት እይታ በጥንቃቄ ተመልከቱ። ንዴት አለ፣ እፍረት አለ። ነገር ግን ከሁሉም በላይ ለዓመታት ተቆልፎበት የነበረውን የገዛ ራሱ ኩራት ሲሰበር የሚሰማው ከፍተኛ የውስጥ ህመም እናያለን። እሱ ግን ምንም አይናገርም። ጭንቅላቱን ደፍቶ ስራውን ይቀጥላል። ይህ ማይክሮ ፔሲንግ ወይም እያንዳንዱ የውርደት ሰከንዶች ሳያስቸኩል ለተመልካች በዝርዝር ማሳየት ተመልካቹ ሳያውቀው ከዋልተር ጋር ጥልቅ የሆነ ስሜታዊ ትስስርና ርህራሄ እንዲያሳድር ያደርገዋል። ይህ የውርደትና የዝምታ ህይወት ግን በአንድ ድንገተኛ ክስተት ሙሉ በሙሉ ይናጋል። በትምህርት ቤት ውስጥ እያስተማረ ሳለ በከፍተኛ ሁኔታ ያንቀጠቅጠዋል፣ መተንፈስ ያቅተዋል። እናም መሬት ላይ ይወድቃል። ሆስፒታል ሄዶ ምርመራ ሲያደርግ የሚነገረው እውነታ የሳምባ ካንሰር እንዳለበትና ሊኖር የሚችለው ጊዜ በጣም ጥቂት ወራት ብቻ መሆኑን ያውቃል። ዶክተሩ ይህንን አስደንጋጭ መረጃ ሲነግረው ካሜራው በዋልተር ፊት ላይ ያለውን ስሜት በቅርብ ያሳየናል። ነገር ግን የሚገርመው ነገር ዋልተር አያለቅስም፣ አይደነግጥም። እንዲያውም ትኩረቱ ያለው ዶክተሩ ቆዳ ላይ ባረፈች ትንሽዬ የሰናፍጭ ነጠብጣብ ላይ ነው። ለምን ይመስላችኋል? ምክንያቱም የሞቱ ጥላ በፊቱ ላይ ሲያርፍ ዋልተር በውስጡ ለዓመታት ቀንጥቦ የያዘውን ትልቅ ፍርሃት ነፃ ያወጣል። ካንሰሩ ለእሱ አሳዛኝ በሽታ አይደለም፣ ይልቁንም ለዓመታት ታስሮበት ከነበረበት ማህበራዊ እስር ከውርደትና ከተራነት ህይወት የሚያመልጥበት ታላቅ ነፃነት ነው። እሱ አሁን ምንም የሚፈራው ነገር የለም፣ ምንም አይፈራም። ይህ የሞት ፍርድ በውስጡ የነበረውን ያንን የተኛ አንበሳ ወይም ይበልጥ በትክክል ለመናገር ያንን አስፈሪ ጭራቅ ይቀሰቅሰዋል። እሱ ከሞተ በኋላ የአካል ጉዳተኛ የሆነውን ልጁንና እርጉዝ ሚስቱን የሚኖሩበትን የገንዘብ ችግር ለማስወገድ በሚል ሰበብ የኬሚስትሪ እውቀቱን ተጠቅሞ እጅግ በጣም ንጹህ የሆነውን ሜታምፌታሚን የተሰኘውን አደንዛዥ እጽ ለማምረት ይወስናል። ይህንን ለማድረግ ደግሞ የቀድሞ ተማሪ የነበረውንና በወንጀሉ ዓለም ውስጥ ትንሽ ስም ያለውን ጄሲ ፒንክማን በኃይል ያስገድደዋል። እዚህ ላይ ነው እንግዲህ የታሪኩ እውነተኛና አስደናቂ የስነ ልቦና ጦርነት የሚጀመረው። ዋልተር ይህንን አደገኛ ውሳኔ የወሰደው በእውነት ለቤተሰቡ አስቦ ነው ወይስ ለራሱ ለዓመታት ለተጨቆነውና ለተዋረደው ኩራቱ ማገዶ እንዲሆነው ነው? እሱ በህይወቱ ለመጀመሪያ ጊዜ የራሱን ውሳኔ መወሰን፣ ሌሎችን መቆጣጠርና ስልጣን ምን እንደሆነ መቅመስ ፈልጓል። የዋልተር ዋይትና የጄሲ ፒንክማን ጥምረት በሲኒማ ታሪክ ውስጥ ካዩት እጅግ የማይገጥሙ መስመሮች ትስስር አንዱ ነው። በአንድ በኩል ፍጹም ስርዓት ያለው ሳይንስና ዲሲፕሊን ያለው የተዋረደ መምህራን፣ በአንጻሩ ደግሞ ምንም አይነት የህይወት ግብ የሌለው የጎዳና ህይወት የሚመራውና በግርግር ውስጥ የሚኖረው ወጣት ተማሪ አለ። እነዚህ ሁለት ሰዎች ያረጀውን የካምፒንግ መኪናቸውን ይዘው ወደ ኒው ሜክሲኮ ሰፊ በረሃ ሲጓዙ ታሪኩ ወደ ሁለተኛና ወደ ጥልቁ ምዕራፍ ይሸጋገራል። በዚያ ፍጹም ጸጥታ በሰፈነበት በረሃ ውስጥ ዋልተር የመጀመሪያውን ንጹህ ክሪስታል ሜታምፌታሚን ማምረት ይጀምራል። እዚህ ላይ ካሜራው
ስራውን የሚያሳየን መንገድ እጅግ ማራኪ ነው። የቤከር ብርጭቆች የኬሚካል ውህዶች መፍላት እና ዋልተር በከፍተኛ ጥንቃቄ እያንዳንዱን ግራም ሲሰፍር የምናይበት ትዕይንቶች ወንጀል ሳይሆን ፍጹም የሆነ ጥበብና ሳይንስ እንደሚመለከት ሰው እንድናደንቅ ያደርገናል። ዋልተር በዚህ ላብና ጭስ ውስጥ ሆኖ የመጀመሪያውን ምርት ሲያጠናቅቅ ፊቱ ላይ የሚታየው ኩራት እና ደስታ በህይወቱ ሙሉ አግኝቶት የማያውቀው አይነት ታላቅነት ነው። እሱ አሁን ተራ መምህር አይደለም። እሱ አሁን በተፈጥሮ ህጎች እና በኬሚስትሪ ውህዶች ላይ ፍጹም ቁጥጥር ያለው ንጉስ ነው። በዚህ በረሃ ውስጥ በሚደረገው የመጀመሪያ ኩክ ላይ ቬንስ ጋሊገን የቀለም ቲዎሪዎችን በከፍተኛ ደረጃ ይጠቀማል። ጄሲ ፒንክማን የሚለብሰው ሰፋፊ የጎዳና ላይ ልብሶች ተመልከቱ። አብዛኛው ጊዜ ደማቅ ቢጫ፣ ቀይ ወይም ብርቱካናማ ቀለማት ናቸው። እነዚህ ቀለማት የእሱን አለመረጋጋት በችግር ውስጥ መሆኑንና አደጋን በሩቅ መለየት ያሳየናል። በአንጻሩ ዋልተር ዋይት በበረሃ ውስጥ ልብስ አውልቆ አረንጓዴ ኤፕሮን ብቻ ለብሶ እናየዋለን። በዚህ ድራማ ውስጥ አረንጓዴ ቀለም ትልቅ ሚስጥር አለው። አረንጓዴ የገንዘብ ቀለም ነው። አረንጓዴ የስግብግብነት ቀለም ነው። እንዲሁም አረንጓዴ የካንሰር እና የበሽታ ቀለም ነው። ዋልተር ወደ አረንጓዴ ቀለም በተጠጋ ቁጥር ወደ አይዘንበርግ ጨለማ ዓለም እየገባ መሆኑን ንግግር ሳያስፈልገው በምስል ይነግረናል። የሰው አእምሮ ረጅም ንግግርን ሳይሰማ እነዚህ የእይታ ሚስጥሮችን በመፈተሽ ብቻ በቪዲዮ ላይ ተቸንክሮ ይቆያል። አሁን ደግሞ ወደ መጀመሪያ ክፍል እጅግ ወሳኝና አስደንጋጭ ወደ ሆነው የደቂቃ 24 ሚስጥር እንምጣ። በማንኛውም ከፍተኛ ጥራት ባለው ትርክት ውስጥ ዳይሬክተሩ በመጀመሪያ ክፍል ላይ የዘራው ትንሽዬ ዘር በመጨረሻ ክፍል ላይ ታላቅ ፍሬ ሆና ይበቅላል። በዚህ ልዩ ደቂቃ ላይ ዋልተርና ጄሲ የመጀመሪያውን ምርታቸውን ይዘው በበረሃ ውስጥ እያሉ የመጀመሪያዎቹ ወንጀለኞች ክሬዚ ኤይት እና ኤሚሊዮ ወደ እነሱ የሚመጡበት ትዕይንት አለ። አብዛኛው ሰው ትኩረቱን ያደረገው በሽጉጡ ጦርነትና በውጥረቱ ላይ ብቻ ነው። ነገር ግን በዚህ ደቂቃ ላይ የነበረው የማይገጥም መስመሮች ትስስር፣ የአንዱ ወገን ጥልቅ ፍቅር ለሌላው ወገን እንዴት ከባድ ሸክምና ጥላቻ ሊሆን እንደሚችል በግልጽ ያሳየናል። ፍቅር ሁል ጊዜ በግድ እንደማይገኝና አንዳንዴም የአንድ ሰው ሕይወት ለማዳን ሲባል ያንን ሰው ሙሉ በሙሉ መልቀቅ መቻል እውነተኛ ታላቅነት መሆኑን ይህ ትዕይንት ያስተምርበታል። ክሬዚ ኤይት ዋልተር በኃይል አስገድዶ የእጹን አሰራር ሚስጥር እንዲነግረው ሲጠይቀው ዋልተር በኬሚስትሪ እውቀት ተጠቅሞ መኪናው ውስጥ ፍንዳታ ይፈጥራል። ያ ፍንዳታ ተራ ኬሚካል ሳይሆን ዋልተር ከህግ አክባሪው ዓለም ወደ ፍጹም ወንጀለኝነት የተሸጋገረበት የነፍስ መሸጋገሪያ ድልድይ ነበር። እሱ አሁን ሌላ ሰውን ለመግደል ወስኗል። ይህ ውሳኔ ደግሞ ወደ ኋላ ለመመለሻ የሌለው የጥፋት መንገድ መጀመሪያ ነው። ታሪኩ ወደ መጀመሪያ አርክ ፍጻሜ ሲቃረብ የቪዲዮ ፍጥነት ፍጹም ወደ ሆነ ማዕበል ይቀየራል። ዋልተር በጄሲ ምድር ቤት ውስጥ የታሰረውን ክሬዚ ኤይትን ለመግደልና ላለመግደል በሚያደርገው የስነ ልቦና ትግል ላይ እናተኩር። ዋልተር ለታሳሪው ምግብ ያቀርባል፣ አብሮት ያወራል፣ አልፎ ተርፎም የህይወት ታሪኩን ያካፍለዋል። እዚህ ላይ ፍጹም መረጋጋትና ጸጥታ ሰፍኖ እናያለን። ይህ የመተንፈስ ጊዜ ነው። ነገር ግን ዋልተር መሬት ላይ የወደቀውን እና የተሰበረውን ሳህን ቁርጥራጮችን ሰብስቦ ቆሻሻ መጣያ ውስጥ ከከተተ በኋላ በድንገት ክፍሎቹን አንድ ላይ ሲያገጣጥማቸው አንድ ትልቅ ቁርጥራጭ እንደጎደለ ያስተውላል። ያ የጎደለው ቁርጥራጭ ክሬዚ ኤይት ዋልተርን ለመውጋት የደበቀው ስለታማ ብርጭቆ ነበረች። በዚህ ሰከንድ ውስጥ የሙዚቃው ድምፅ ቀስ በቀስ እየጎላ ይመጣና ወደ ከፍተኛ ደረጃ ይደርሳል። የተመልካቹ የልብ ትርታ ከምስሉ ፍጥነት ጋር አብሮ ይመታል። ዋልተር ያንን እውነት ሲረዳ ፊቱ ላይ የሚታየው የሐዘንና የድንጋጤ ስሜት እጅግ ከፍተኛ ነው። እሱ ክሬዚ ኤይትን መግደል የፈለገው ጨካኝ ስለሆነ አይደለም፣ ራሱን ለመከላከልና በህይወት ለመኖር ሲል ነው። ነገር ግን ያንን ሰው በሰንሰለት አንቆ ሲገድለው በውስጡ የነበረው የሞራል ግንብ ሙሉ በሙሉ ይናዳል። በመጀመሪያው ክፍል ማጠቃለያ ላይ የምናየው ዋልተር ዋይት ራሱን ሙሉ ለሙሉ በጭንቅላቱ ላይ ተላጭቶ ጥቁር መነጽር አድርጎና እውነተኛ አይዘንበርግ ሆኖ ብቅ ሲል ነው።
እሱ አሁን የሚፈራው ምንም ነገር የለም። ታሪኩ ሲያበቃና ስክሪኑ ወደ ጥቁር ቀለም ሲቀየር ተመልካቹ ወዲያውኑ ፊልሙን ዘግቶ መሄድ አይችልም። ምክንያቱም የቪዲዮ የመጨረሻ የድምፅ ምት ስለ አእምሮ ውስጥ ማስተጋባት ይቀጥላል። ይህ ነው እንግዲህ ከፍተኛ ዋች ታይም የሚባለው እውነተኛ ጥበብ። ሰዎች ቪዲዮ ላይ እንዲቆዩ ማድረግ ብቻ ሳይሆን ካበቃም በኋላ ሙሉ በሙሉ ስለ ፊልሙ እንዲያስቡ ማድረግ። ታዲያ እናንተ ዛሬ በሰፊው በተነጋገርንበት በቪንስ ጋሊገን ዓለም በጥላዎቹ አጠቃቀም በቀለማት ቲዮሪና በደቂቃ 24 ላይ በተገለጠው ሚስጥራዊ ፍጻሜ ላይ ምን ታስባላችሁ? የዋልተር ውሳኔ ትክክል ነበር ወይስ ፍጹም እብደት? ሐሳባችሁን፣ ስሜታችሁንና ጥልቅ አስተያየታችሁን ከታች ባለው የኮሜንት መስጫ ላይ በሰፊው አካፍሉኝ። ይህንን ትንተና ከወደዳችሁት ላይክ በማድረግ አሳዩኝ። በቀጣይ ቪዲዮዎች ምን ፊልም ላይ ወይም ምን ሲሪስ ላይ እንድሰራላችሁ እንደምትፈልጉም አሳውቁኝ። ሰላም ቆዩ።